እኛ ልጆቻችን ሲመጣ የኛ ልጆች የሰው መውደድ ከእግዚአብሔር ዘንድ ነው። እግዚአብሔርን ነው ምለው ከእግዚአብሔር ዘንድ ነው። ለእናንተ የተሰጠው የሰው መውደድ ለማንም አልተሰጠም። ለማንም ዩቱበር አልተሰጠም። ከልጆቻቸው በላይ ከእህቶቻችን በላይ ከወንድሞቻችን በላይ ለእናንተ ሞተን ነው የምንኖረውም ቃል የገባ ነው። ይህ ማለት እኛም ወደን ሳይሆን ፈጣሪ እናንተንም ስለወደደ እኛን ሰጥቷል። እናንተ እኛንም ስለወደደ እናንተ ሰጥቷል። አንድ ፋሚሊ ሆነን ነው አንድ ላይ ያለ ነው። ለዛ እግዚአብሔር የሰጠውን ደግሞ ማክበርና እግዚአብሔር የሰጠውን መያዝ የእናንተ ፋንታ ነው። እንደ ትላንትና እኮ ይህን ያህል ተጨቃጭቃችሁ ወደ ፍቅራችሁን ስትገላለጹ ኦዲየንስ እንዴት አንድ እንዲሆነ እግዚአብሔርን በጣም ደስ ብሎኛል። የኦዲየንስ መበተን ማለት እኮ የእናንተ እዛ ሰላም አለመኖርና ማይሆነውን ስራ ስለሰራችሁ ብቻ ነው ኦዲየንስ የሚበተነው። ለዛ ከፍቅር የሚወዱ ኦዲየንሶች አላችሁ። ችግራቸውን በእናንተ የሚረሱ አሉ። በቃ በእናንተ የሚጽናኑ አሉ። ስለ እናንተ ጊዜያቸውን አሳልፈው የሚሰጡ አሉ። ስለ እናንተ በቃ የሆነ ማንነታቸውን እስከሚረሱ ድረስ ስለ እናንተ ክብራቸውን ጥሎ ሚዲያ ላይ ወጥቶ ማያውቁት ወጥቶ ምሳደው ምጣሉ አሉ። ይህ ከእግዚአብሔር ዘንድ የተሰጠ ነው። ይህንን ጸጋ ወደ ጓዳችሁ አስገቡ። አወጣችሁ አትጣሉ። የኔ ውድ ልጆች ወንድሞቼ፣ ቡቡና ቅመሜን ነው ምለው። እባካችሁ ፈጣሪ የሰጠውን ጸጋ ታንከባከቡ። ይህ አንዴ ካይዳ ማይመለስ ነገር ነው። ፈጣሪ የሰጠውን ጠብቆ ይጠብቃል እስከምትንከባከቡ ድረስ። ይህ ስራ ደግሞ ለእናንተ የማይመጥን ነው። ምንም የለውም፣ መጀመሪያውም የለውም፣ መጨረሻውም የለውም። ምን እንደምታረጉም አይታወቅም። እኛ ስለ ወደድናቸው ብቻ ችግር የለም። 12 ሰዓት ከደረሰ እናያለን። ያው ጊዜያችን ከደረሰ እናያለን። መተን እንደለመደን እዚህ እንጨቃጨቃለን። በቃ ምንም አያስተምርም። ለእናንተም ደግሞ አይመጥንላቸውም። ለእናንተ ምን ያደርጋል? ሰው እኮ ኦዲየንስ ስላጣ ነው ኃጢአት ላይ የሚገባው። ሰው እኮ የሚቀበለውን ሲያጣ ነው ኃጢአት ላይ የሚገባው። እናንተ ምንም አድርጋችሁ ቡና ቆልታችሁ ብትመጡ ራሱ ባትመጡ 3 ቀን ብትቀሩ 4 ቀን ብትቀሩ ቻይናላችሁ ሼር ሳይደረግ የዋለበት ቀን የለም። አንድ ቀን ቻይናላችሁ ሼር ሳይደረግ ስለ እናንተ ሚዲያ ላይ ሳይወራ ፎቶዋችሁ ሳይፖሰት ቲክቶክ መንደር ስለ እናንተ ሳይወራ ይቀረበት ቀን የለም። እግዚአብሔርን አመስግኑ፣ አመስጋኝ ሆኑ። እኛ ከእናንተ ትንሽ ስለምንበልጥ እነግራችኋለን። አመስጋኝ ሆኑ። በትንሹ እግዚአብሔርን ካመሰገናችሁ እግዚአብሔር ያላሰባችሁትን ነው የሚጨምርላችሁ። በቃ አመስጋኝ ሆኖ እግዚአብሔር ስለዚህ ኦዲየንስ ተባረክ በሉ። እኛም ስለ እናንተ ፈጣሪን እያመሰገንን ነው። እኔ እያመሰገንኩኝ ነው። እኔ ቤልኬን ምንም ብትሆኑ ማለት ነው። ለዛ ባለው ተመስገን በሉ ውዶቼ። ሀይሚዬ ቡቡ ተው፣ ልጅነት አያጠቃችሁ። ልጅነት ነው። ምክንያቱም አንድ ልጅ የሆነ ቦታ ሊሄድ ሲወጣ እናትየው አባትየው ተቃራኒ ከሆነ በሄደበት አይሳካለትም። ምክንያቱም ቤተሰቡ አልተስማማማ፣ አልተደሰተማ፣ ከልቡ አልመረቀማ፣ ጸሎት አላደረገማ፣ በፍላጎቱ ነው የወጣው። ለዛም እዚህ የሚወዶቹ እህቶች፣ ወንድሞች፣ እህቶች፣ እናቶች፣ ታላላቆች፣ ታናናሾች እያዘኑባችሁ ነው። የሰራችሁት ይባረክላችሁ። ኦዲየንሶቻችሁን አስቡ። ባለው ተመስገን በሉ። እኛም አለንላችሁ። እባካችሁ ወደ ራሳችሁ ተመለሱ። ከዚህ እኛ ምንም ብትሉ አናምንም። አውቀናል ድራማ መሆኑን። ተው፣ አይመጥናችሁም። ባለው ተመስገን በሉ። ከእናንተ አልፎ ለህዝብ የሚበቃ አለ ከፈጣሪና ከኦዲየንሳችሁ ጋር እላለው። ካብዘው በጣም ይቅርታ። ተባረኩልኝ። ይህ አስተያየትሽን ተባኪናት። ይሄ ነገር በዚህ መቆም የለበት። ቀን በቀን እኔ ጠዋትም ማታም በቃል ስለ አይመለከተኝም። ስለ ሴት ልጅ ስለ ትውልድ የሚባል መቆም መጮሄን አላውቅም።